ገባኝ ነገር ምንድነው ከሷ ጋር ያለለ ማለት ለኔም ግልጽ አለ ነው። እሷንም ወዳታለሁ ሁለቱንም ወዳቸዋለሁ። አንተ ደግሞ እንዴ ምንም ማለት ነው? እሷንም ወዳታለሁ እሷንም ወዳታለሁ። ሁለቱንም ወዳቸዋለሁ። ምን እንደዚህ የሚባል ነገር ካለ ሁለቱንም ታዲያ ሁለቱም አንተ ካንተ ጋር እንዲሆኑ ነው የምትፈልገው? ነው እንደዛ አይደል? እና ታዲያ በጣም ግራ ስለገባኝ ነው የነገርኩህ። አይ ይሄ ምንም ግራ ስለነገርኩህ ነው አይደለም ገባኝ እኮ ይለው እውነት ነገር ግን አንተ ሲያሰብክ ያለው ሁለቱንም አንድ ላይ ለማድረግ ነው ወይ ነው? እንደዛ አልኩኝ። ግን አሁን ላይ እየተሰማኝ ያለው ስሜት ወዳለው ማለት እሺ፣ እየተሰማኝ ያለው ስሜት አሁን ላይ በጣም ከባድ ስሜት ከመነግርህ በላይ ማለት ከአቅሜ በላይ እየተሰማኝ ያለው መስማት ትፈልጋለህ? ምንም ይሁን እንዴ ቆይ ለምንድን ነው የምታስጨንቁት? ይሄ እኮ ግልጽ የሆነ ነገር ነው። ምን ነው ግልጽ አይደለ? ምን ነው ግልጽ ያልሽ? ግልጽ የሆነልሽ ቦታ ነገር ለኛም ግልጽ ይሆናል። ወይስ ማምረጥ ያቃተ ቦታ ነው ግልጽ ይሆነልሽ? እዚህ ጋር ውድድር ውስጥ የሚገባበት ሁኔታ አለ ብዬ አላስብም። ወይስ እኔ ምን አልገባኝ ነገር አለ? ምን አልመረጥከኝም ነው? ምንም አልገባኝም። እኔና አንቺ ምን የጀመርነው ነገር አለ እኮ እሺ ቆይ ማን ነው የምትወደው? እስቲ ነገር አትወደኝም ነው ማለት? እኔ እዚህ ጋር ማወዛገብ አልፈልግም ማለት ቆም በልና ወደ ራስህ ተመለሰ። ቆይ አይደለም አንተ እያሰብክ ያለው ነገር ንገረን እስቲ ማለት ውስጥ የሚሰማውን ነገር እስቲ ተናገር። እሺ ቆይ ሁለቱን ልጋርልህ አልፈልግም። ሁለቱን ኧረ ተው ቀልዳለህ። እኔ ምን ላድርገው እንዴ? አንቺስ የሚለውን እየሰማች እንዴ ኤፍሬም ማለት ለምን እንደጠራኝ ንገረኝ። እሺ ወደ ራስህ ተመለስና በቃ የምትመርጠውን ሰው ምረጥና በቃ ማለት እኔ እዚህ ጋር ግራ መጋባት አልፈልግም። ፍቅረ ወንድ ልጅ ነህ አንተ፣ እኔን ትረዳኛለህ ብዬ አስባለሁ። እግዚአብሔር ተረድቻለሁ፣ ማርያም ተረድቻለሁ፣ ተረድቻለሁ። ግን እሺ አሁን መምረጥ ከብዶሃል። እሺ ልበል በሱ ሊያዝልህና ማን ነው እሺ ቹዝ የምታደርገው? ማን ነው ሞር የምትወደው? ከማን ጋር ነው ሞር የምትፈልገው? ራስህን ጠይቅ። እሺ በቃ አሳውቃቸው። እሷንም መጎዳት የለባትም እሷም መጎዳት የለባትም። ሴት ልጆች ናቸው። እሺ ጊዜ ስጡኝና እኔን ተረዳኝና አንተን ተራፒያስ እኔን ተረዳኝና እኔ እኮ